ለሚዲያው ንጉስ ሰይፉ ፋንታሁን እና ጀግናዋ ሚስቱ ቬሮኒካ ኑረዲን የተሰጠ ክብር። ከስኬታማ ወንድ ጀርባ አንዲት ጀግና ሴት አለች። ለ30 ዓመታት ያህል በኢትዮጵያ ሚዲያ ታሪክ ውስጥ ትልቅ አሻራ ላሳረፈው፣ በብዙ ኢትዮጵያውያን ልብ ውስጥ ላለው ተወዳጅና ታዋቂው አጫዋች ሰይፉ ፋንታሁን ከጓደኞቹ የተዘጋጀለት የእንኳን ደስ አለ ግብዣ በእውነትም ይገባዋል። ሰይፉ ተጫዋች ነው፣ አጫዋች ነው። ሰዎች እንዲረዱ ምክንያት የሚሆንና የሚረዳ ታላቅ ሰው ነው። ከዚህ ሁሉ ስኬት፣ ከዚህ ሁሉ ታላቅ አስተዋጽኦ እና የህዝብ ፍቅር ጀርባ ስሟ ሁልጊዜ ሊነሳ የሚገባው አንዲት እናት፣ ሚስትና ጠንካራ ሴት አለች። እሷም ቬሮኒካ ኑረዲን ነች። በዝምታ የምትደግፍ የቤተሰብ ምሰሶ የሆነች የስኬት ሁሉ ባለቤትና የሰይፉ ብርታት። ውድ ቬሮኒካ፣ ሰይፉ ዛሬ ለደረሰበት ከፍታ ያደረሽው አስተዋጽኦ ታላቅ ነው። ሰይፉና ቬሮኒካ እግዚአብሔር የፍቅራችሁን ገመድ ይባርከው። በቤተሰባችሁ ውስጥ ደስታና ሰላም አይለያችሁ። የሚዲያው ንጉስ ሰይፉ ፋንታሁን እናቱ ከታላቅ ሰው ጀርባ ታላቅ እናት አለች። ዛሬ ለተወዳጁ አጫዋችና በብዙዎች ልብ ላለው ሰው ሰይፉ ፋንታሁን ይህንን ቦታ የደረሰበትን ክብርና ስኬት ከጀርባ ሆነው ለደገፉና ለቀረጹ ውድ እናቱ ምስጋና ማቅረብ እንፈልጋለን። የእናትነት ፍቅር፣ በረከት እና ጸሎት የእያንዳንዱ ስኬት መሰረት ነው። የሰይፉን ብርሃን ለዓለም እንድናይ ያደረጉት እርሶ ነዎትና የእናትነትዎን ውለታ እጅግ ትልቅ ነው። ውድ እናታችን፣ ፈጣሪ ዕድሜና ጤና አብዝቶ ይስጥልን። እናመሰግናለን ሰይፉ። እናመሰግናለን ቬሮኒካ። የብዙዎች መልእክትና ምኞት ነው።